የስልካችሁ ባትሪ ቶሎ ቶሎ እያለቀ ስልካችሁን በየጊዜው ቻርጅ በማድረግ ተቸግራችኋል? እንግዲያውስ ዛሬ የማሳያችሁን በመጠቀም የስልካችሁን የባትሪ አቅም በእጥፍ መጨመር የምትችሉበትን ሚስጥር ነግራችኋለሁ። ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል ስለማታውቁ ቪዲዮውን ፌቨራይት ላይ ማድረግ አትርሱ። አሁን እንዴት አድርጋችሁ ማስተካከል እንደምትችሉ ሙሉ ስቴፑን አሳያችኋለሁ። ተከታተሉ። ይሄን ለማድረግ የሚያስፈልጋችሁ አንድ አፕሊኬሽን ነው። አፕሊኬሽኑን ስትከፍቱት ይህንን ይመስላል። በመቀጠል ቻርጂንግ የሚለውን አንዴ ከተጫናችሁ በኋላ ወደ ላይ ስክሮል ስታደርጉ ስለ ባትሪያችሁ ሙሉ ኢንፎርሜሽን ይነግራችኋል። ስለ ባትሪያችሁ ሙሉ ኢንፎርሜሽን ካወቃችሁ በኋላ ዲስቻርጂንግ የሚለውን በመጫን ወደ ላይ ስክሮል ስታደርጉ ግራንት ፐርሚሽን የሚል ታገኛላችሁ። እዚህ ጋር የምታገኟቸው አፕሊኬሽኖች የስልካችሁን ባትሪ በእጥፍ የሚጨርሱና የስልካችሁ ባትሪ እንዳይቆይ የሚያደርጉ ስለሆኑ እያንዳንዱን እየነካችሁ ፐርሚሽኑን በማጥፋት አፕሊኬሽኖች ስትከፍቷቸው ብቻ እንዲሰሩ በማድረግ የስልካችሁን ባትሪ በእጥፍ እንዲጨምር ማድረግ ትችላላችሁ። ይህን አፕሊኬሽን የምታገኙት ፕሌይ ስቶር ላይ ነው። ፕሌይ ስቶር ላይ ገብታችሁ ሚሪንዳ ፕሮ ብላችሁ ሰርች በማድረግ መጀመሪያ የምታገኙትን ወይም የማሳያችሁን አፕሊኬሽን ኢንስቶል አድርጋችሁ በመክፈት ከላይ የሰርች በትኑን ተጭናችሁ BHP ብላችሁ ሰርች አድርጉ። መጀመሪያ የምታገኙትን ነክታችሁ ወደ ላይ ስክሮል ስታደርጉ ኢንስቶል የሚል አማራጭ ታገኛላችሁ። ኢንስቶል አድርጋችሁ መጠቀም ነው። ይመቻችሁ።